አይገባም እንዴ የዚህና ራስሽን ያልሞከርኩት ነገር የለም። ፈታለን እኛም ፈታለን፣ ችግር የለውም። ለአንዋር ደውልለታለሁ። ከዛ በኋላ አውርተን እናስታርቃቸዋለን። ችግር የለውም። አንቺ ብቻሽን እንደዚህ መጎዳት የለብሽም። ሽማግሌዎቹ አይሆንም ብለው መለሱ። አይሆንም ብዬ አሁንም ተሟግቼ እንደገና ከቤተሰብ ጋር ተጣልቼ ከህዝብ ጋር ተጣልቼ ሽማግሌው በተስተካከለ ሰዓት ደግሞ አሁን ደግሞ የማይሆን ነገር መጥቶ የእነሱ ጥል ደግሞ ሌላ ታሪክ ፈጠረ። እሱ እኮ ይገባኝ። በቃ እረዳሻለሁ እኮ እሱን በደንብ ነው የምረዳሽ። ግን በቃ እንደዚህ እኮ ታሪክ አሁን እኮ ተጽፎ ቢቀመጥ አንድ ፊልም ይወጣዋል እኮ የኛው ጋር ይገባኛል። ግን በቃ ተረጋጊ። ፈተና ሁሉ ለበጎ ነው። ሁሉም ነገር ለበጎ ነው። በቃ እንደዚህ ማቱኝ በቃ እናስታርቃቸዋለን። አነጋግረን መፍትሄ የሚሆነው ማስታረቅ ነው። አዩ እኔ ከፋኛል ስታለች እስከመች ነው እንደዚህ በቀጥለው? እስከመች ነው ከነሱ ጋር እየሆንኩ በቀጥለው? ያታልኩሽ ዛሬ ብሽ በእናትሽ ይስተካከላል እኮ በቃ ማይስተካከል ነገር የለም። አዩ በቃ ሪዛይዶ እንዴ አዩ ያትናሳጅ የምሬ ነው እዚህ በማየው በቃ እኔ ትሽን እሱን አገባሽ አይደል? ይሄ ጥፋት ነው፣ ማፍቀር ጥፋት ነው። ብዙ አመት በቃ አንተ እኮ ከምትወደው ሰው ጋር እኮ ትጣላለህ፣ ትታረቃለህ። ሰው በቃ አፉ ተባባሉ። አንተ የአኪራ ልጆች ናችሁ፣ አትጣሉ፣ ወንድማማቾች ናችሁ። ሙስሊም ደግሞ ከ3 ቀን በላይ አይኮራረፍም። በቃ አፉ ተባባሉ። ማይዳ ከነጃለ በቃ እጂ ማንታቴ አፉ ወልንጀ ይሁንሽ እሱን ያቆረፈኝ እሱን ያካበደው ባለማን በልስ ሊበራ ማስ ደውልለት ይምጣ። በቃ ልደውልለትና ይምጣና አፉ ተባባሉ። ምንድነው? አዎ አይ እኔ ጥፋት አይደለም ሲጀመር እኔ ጥፋት አይደለም። ጠራ ነው አይነሳማ ቆስ እየጠራ ነው። ይገርማል። ሳይዶ እንዴት ነህ? አለው ይሄው እና ወደ ውስጥ ገባ በል። ከጀርባ እጥፍ ብለና እሺ አዎ እዚህ አካባቢ ነው ያለው። እየመጣ እስቲ ይምጣ ብቻ በቃ በእርጋታ አሁን አንተ በቃ አንተ አሁን እሱ ቢያጠፋም እሱ ደግም ቢሰራ አንተ በልጠ መገኘት አለብህ። በቃ በቃ ጫሌ አርገሙ ቀበቤክቴ በጋሚዝ ደውዬለት ነበር ምናምን አያነሳ ለማለት ሞክሬያለሁ። ስልክ ያነሳ ቴክስቴን የማይመልስም ሳይዶ ነው ምን ነው እና ሳይዶ ምን ማለት ነው አይደለም እና ሳይዶ አፉ ተባባሉ። ሳይዶ አይ አፉ ተባባሉ አይደለም ለኔ ብለህ የአኬራ ወንድም ነው አይደለም ሳይዶ ለአንተ ለምንድን ነው የዋሸኝ ነው መጀመሪያ አትማውን ቀን ፍራንክ ያመጣው ለካ ይሁላ ችግር ስላለበት ደግሞ ቪዲዮ ቀርጻችሁ በቃ ሳይዶ ለዛሬ ብቻ በቃ ከራቲ ማን ነው ጫኔ የተኖረው ሲጋስ ቪዲዮ ነገር አይደለም ለዛን ቀን ሚስጥር ነው ብሎ ነው እንትን ያስባል በቃ ሳይዶ ችግሩ ሰከተን አሁን ይገባኝ ነው ማለት ትላንት ነገር በቃ ሳይዶ እሺ ገሩላ ውስጥ ገብቶ መጀመሪያ ራሱ ቢፈልግሽ ኮነ ያጋባችሁ ቢያሳ ፍራንክ ዳፍ ለገር ቤት ሲኒ ሞዱ ጋር በቃ እሱ ማጠፋ እኔም ደግሞ የምር ወደድኩ። በቃ ሁሉ ነገር እኮ እኛ ባልነው መንገድ አይሄድም። በቃ እና የአኬራ ወንድም ነው አፉ ተባባሉ። በቃ ተታረቁ። በቃ ለዛሬ አፉ በባሩ እንባባላለን። ግን ከዛ በኋላ ያለውን ደግሞ እኛ እናስተካክላለን። ከዛ በኋላ ያለው ስልሽ በፊት ቢፈልግሽ ኮነ አንቺ እንደምትፈልግ በመናቅ ያለው ነው አይደለም ሰዎች ልጅ ፍቅረኛለስ ፍቅረኛ ሆነ ነው ይያሉ እኔ ብፈልገው ኖሮ ለምንድን ነው አንተ እሺ እሱን ብፈልገው ኖሮ ለምንድን ነው እንትን የምለው? ምንም አይነት ግንኙነት እኔ እና እሱ መሀል የለም። ምንም አይነት አንቺ በርባዴ በቃ እሺ አሁን አፉ ተባባሉ ነግሮኝ አንቺ ላይ ፕራንኩ ቢያሰራኝ ምንም አይደለም። አታውነ ክራው ጀት ማውጋት ምን አሪው ማንጀን ያኒ ጀራ እንደዚህ ያን ነገር እኮ የምትወደው ሰው ከፈተና ተመለስ በቃ ተሳፋለ ሰው ነው እስኪ ሚስቱን ለምሳሌ ሚስት ቢኖረው ሚስቱን አውጥቶ ፕራንክ አድርግልኝ ብሎ ይፈትሰው አለ እንደዚህ እሺ አሁን አፉ ተባባሉ ያለው ይቅርታ አድርግልኝ በቃ ይቅርታ በለው ሰው ፍጹም የለም። ስለዚህ በቃ አፉ ተባባሉ ተዳረቁ አፉ ተባባሉ ይሄ ምን ያስባል ይከስታል። ከዚህ ባሰ ስለ ነገር አለ አይደል? በቃ እናንተ ተታረቁ። ይሄው ተመልካቾቻችንም የእናንተን መጣላት የእናንተን መታረቅ ማየት ስላለባቸው ካሜራ አቁመን ነው እዚህ ጋር እየቀረጽን ያለነው ለተመልካቾቻችንም እንዲደርስ አፉ ተባባሉ። አሁን የቀረጽነውን ቪዲዮም ያንተ ዩቲዩብ ላይ ትለቀዋለህ።
ቤተሰቦቻችንም ማየት አለባቸው። እናንተ ታረቁ በቃ ምን ሆናችሁ ነው? አንዴ አሁንስ እንደሚወድሽ እኔ በምን አውቃለሁ? ኧረ ምንም የለም። ምን ፈልጋት ቢሆን አሁን ምን አሳቆኝ? የምትወደውን ሰው እንዴት ትፈትናለህ? አንተ አግብተሃታል እኮ ኦልሬዲ በቃ እኮ ያለቀው ወላሂ ትቻለሁ። በቃ ዲስፎሪ እኔ ጋር በተማሪ ነው አቦና በቃ ይቅርታ ተባባሉ። አንተ ጀመረ እሷን መጀመሪያ አንዴም ቢሆን ላግባሽ ብለህ ጠይቃት እምቢ ብላ ከሆነ ለእኔን ድጋሜ ላግባሽ ብዬ ጠይቃት ምን ማስደረግ አስፈልገው ነው? በቃ አለ እሱ ጥፋት ነው። ለጥፋት ሰው ነው ማይሳሳት የለም። በቃ ተው በቃ መሞት አለብኝ መሞት የለብህም እኮ ያልኩት እኮ ነው። በቃ አሁን ታረቃችሁ አፉ ተባባሉ። ከዚህ በላይ በቃ ጠይቀው ይቅር ተባባሉ። የፍቅር ተቃቀፉ።